ማነው ወይስ አዎ እሱ አድርግልኝ ብለህ ሁለቱን አራት አድርገህ ትሰጠኛለህ? ሰዎች አሉ እና እነሱን ትንሽ ደባደባል እንዴ ለካኝ እንደው ዝም ብዬ እንድኖር ነው የምፈልገው። እንደዚህ አዎ ባለቤት አልወደኛለች ችላ እያለ እግዚአብሔር ይመስገን። ሰላም ዋላችሁ። እንደዚህ የባል መድኃኒት የሚሰጥ ሰው እያለ ተብዬ ነበር የመጣው። ያው ስራ አይደል እንደምታየው ነው። ምን ፈልገሽ? እንደው ያው እንደምታየኝ አርግዣለሁኝ እና ሁለት ነው ብለውኝ ወደ አንድ የሚያደርግ መድኃኒት ካለ ብዬ ወደ አንድ የሚያደርግ መድኃኒት ካለ ብዬ ነው። ሁለት ነው ተብዬ በዚህ ኑሮ ውድነት ሁለት ልጅ ማሳደግ አልችልም። ጥሩና ጠፋሪውና ተቀመጭ። ልጅሽ መድኃኒቱ አለ ግን ዋጋችን ወደድ ያለ ነው። ስንቱ ነው? ያው እንግዲህ ዋጋው 10,000 ብር። 10,000 ብር ቢኖረኝማ ወልጄ አላሳድገው። ስለሌለኝ እኮ ነው ወደ አንድ አድርግልኝ አልኩ እንጂ ቢኖረኝ 10,000 ብር ቢኖረኝማ ወልጄ አሳድገው ነበር። እና የለኝም ነው የምትይኝ? አዎ እሱን ያህል እንኳን የለኝም። እንግዲህ እንዴት አደርጋለሁ? የከፈቱትም እንግዲህ ሰዎችን ለመርዳት ነው። ስለዚህ ግማሹን ቀንሼልሻለሁ። እንግዲህ የሆነ እስኪ ብትቀንስልኝ ጥሩ ነበረ። የሆነ እስኪ ከግማሽ ውጭማ የለውም። እኛም ለፍተን ደክመን ነው የምናመጣው። እሺ የሆነ ብቻ መድኃኒቱ ፍቱን ነው። የኔ መድኃኒት የታወቀ አይደል? የታወቀ ነው። እና ይችን ወስደሽ ተጠቃሚያለሽ። አጠቃቀሙ ጧት ምግብ ሳትበይ በፊት አፍልተሽ አንድ ቀን የሚጠጣ አፍልተሽ ልጆቹ ገና እንደራባቸው ከውስጥ እነሱ እንዲናከሱ ሲሉ እሱን ወስደሽ ግጥም ሰጪው እነሱ ወስዶ ግጥም ያደርጋቸዋል። አንድ ደህና የሆነ 4ኛ ፎቅ የሆነ ቁመቱ ልጅ ትወልጃለሽ። አንድ ነው የሚያደርገው። በአንድ ቀን ስለሆነ እንደነገርኩሽ ጧት ቆይተሽ ምሳ ስትበይ ደግሞ ሳትበይ ምሳውን አፍልተሽ ትጠጪዋለሽ። መክሰስ ሳትበይ አፍልተሽ ራስ ሳትበይ አፍልተሽ በአንድ ቀን አንድ ልጅ ትወልጃለሽ። እሱ ነው የምፈልገው። ትወልጃለሽ ግን የለሽ። በልሽ ሰላም ዋል። እሺ ወይ እንትኑን ዘነጋሽ ብር መስጠቱ አላስኩም። ስመጣ ባዶዬን ነው የመጣሁኝ። ነገ ጧት አመጣልሃለሁ። ባዶዬን ነው የመጣው? አላስኩም። እኔ ይሄን ያህል የሚሆን አልመሰለኝም። እና ታመጣዋለሽ? አዎ ነገ ጧት አመጣዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በይ እንግዲህ አምኜሻለሁ። ችግር የለም። እንዴት ዋላችሁ? እግዚአብሔር ይመስገን። የሕክምና ማዕከሉ የባህል መድኃኒት መስጫው እዚህ ነው? አዎ እዚህ ነው። መድኃኒት ፈልጌ ነበር። መድኃኒት አረፍ ይበሉና እንነጋገር። አረፍ ይበሉ። እንደው ሰው ሁሉ ከልጅ በፊት ያርግህ እያለኝ ልጅ ታማ ነበረና በዚያ ምክንያት ከልጅ በፊት ያርግህ አንተ ሽማግሌው ተቀምጠህ ልጅህ ለምን ትሞታለህ ይሉኛል። እኔ ደግሞ ለሰዎቹ የሚሰጥ ብዬ ሲጨንቀኝ ጊዜ ከልጅ በፊት ያርገኝ ይላል። ምን ላድርጋው? አሁን ለዚህ መፍትሄ ፈልጌ። እነሱስ አንተ ለኖርክ ምን ገደዳቸውና ባንተ ምን ጥቅቅ አደረጋቸው?
እኔ ሰው ይግር እሱ ነው ትንሽ ያደረገኝ እንደው እንዴት እንቅልፍ ልተኛ እንደው ሁሉ ሰዎቹ ከልጅ በፊት ያምኝ ድረስ ልጅ እንደው አንተ ይቺ ገና አንድ ጫካ ህፃን አንተ ተቀምጠህ እያለ እንደው ሰው እንደው እሺ ያደረገኝም ደግሞ ቢጨንቀኝ አለ ከልጅ በፊት ያርገኝ እላለሁ። ውሸት ይላል አትፈልግም? ያው እንዴት እየፈልጋለሁ መኖር ነው የምፈልግ። እየሷም ወት ነው የራሷም የራሷን መኖር እኔም የራሴን ነው የምኖር። እንዴት ብዬ አሁን ለዚህ እሷው መድኃኒት ይሰጣሉ ተብዬ መድኃኒት ፈልጌ ነው የመጣሁት። መሞት አልፈልግም። እና የምን መድኃኒት ነው የምሰጠው? እንደው ሞት እንዳይነካኝ እንደው ዝም ብዬ እንድኖር ነው የምፈልገው። እንደዚህ አይነት መድኃኒት ዝም ብሎ መኖር ነው የሚፈልጉት? መሞት አይፈልጉም? አዎ እሱማ የተለየ ነው። እስኪ ካለ እንግዲህ ዞሮ ዞሮ ሁሉ ከኔ ጋር ሙሉ ነው። ለይለወትና ወጣት የሚያደርግ ካለ ደስ ይለኛል። እንደው እንደዚህ እየተተረተሩ ሰርቼ ራሱ እንደገና ብዙ የረሳኋቸውን እስከ ዛሬ ስንት ያሳለፍኳቸው ቀርቦኛል። ሳልሰራቸው አሳልፊያቸው ስንቶቹ ነገሮች አሁን ትዝ አለ። ድሮ አላረከው አይደል? ድሮ ሳላውቅበት ስንቱን አዎ ቀርማ አለ መድኃኒቱ አለ። ይቀመጡ ለመድኃኒት የሚሳነው አለና መድኃኒቱ ምን መሰለዎት? እሺ እንግዲህ ይሄን እንደ አሰሩ ሞት የሚባል ነገር በሱ አይመጣም። እንኳን ተልኮ የሚመጣው መልአከ ሞት ይቅርና የፈጠረዎት እግዚአብሔር ራሱ እንደፈጠረዎት ይረሳውታል እንዳለ እሱ ነው የምፈልገው። ግን ገንዘብ ግን ደጎስ ያልሽ ገንዘብ እንደው ከፍላለሁ የምፈልገው እንደው ቢያቅተኝ ራሱ ብዙ መሬት አለ። መሬት ሁላ ሽጬ እከፍላለሁ። እንደው ብቻ እንደው እኔ የምፈልገው ይሄንን ብቻ የሰውን ሁላ ስንቱ ቢዳማ መድኃኒቱማ አለ እና ገንዘቡን ይዘው እንደው አሁን እንኳን ማለት ነው መሬት ሽጬ ቢሆን አመጣለሁ። አሁን መቼም እንግዲህ እድሜዎት ዋጥ ያለ ሰው ነው። እሱ መቼም አይዋሽም አይደል? እንግዲህ ልመኖትና መድኃኒቷ ይህች ናት። የሚያደርጓት ምን መሰለዎት? እሺ በነብር ቆዳ ይሰፏታል። እሺ በአርጆ ሲታጠቡ ያወጡታል። እንኳን እንዳይነካ እንደዛ አድርገው ሰፍተው ይጠቀሙ። ምንም ችግር የለም። የኔ መድኃኒት የታወቀ ነው። እሺ ጌታዬ፣ እሺ እንደው ዘሪ ባክ ማርያም ያለው ጨምሮ ምን ዘይጋኝ አሜን። ብሩን እንዳይረሱ። እሺ አመጣለሁ በስመ እግዚአብሔር ይመስገን። የባህል መድኃኒት የሚሰጡ ሰው ነው ታ? እኔ ነኝ። ምን ፈልገሽ? የመስተፋቅር እንድትሰጠኝ ፈልጌ ነበረ። የመስተፋቅር? አዎ። እስኪ ነይ አረፍ በይ እስኪ። መስተፋቅር ነው ያልሽኝ? አዎ። ምን ነው አልወድሽ አለ ሰው ሞረ? አዎ፣ ባለቤት አልወደኛለች ችላ እያለ። ባለቤትሽ ነው? አዎ። እንዴት መጀመሪያ ትጓደዱ ነው? ኧረ እንጓደድ ነበረ። እና አሁን ምን አገኘው? አሁንማ ደጅ ነው የሚያሰኘው። እኔ ምንም ቸካ አያደርገኝም። ሌላ እያየ? አዎ። እና ወደ አንቺ ሚስት ነው የፈለግሽው? አዎ፣ ወደ እኔ ሚስት ነው የፈለግኩት። ታዲያ ከኔ ምን ታጥቶ? ፍቅር የሴት ይላል። ሴቷ ለወንዱ የምትሰጠው ማለት ነው። እና ይችናተኝ ይችን ምን ታረያለሽ? በዕለቱ በታለበች ላም ቅቤ ወደ እንደተገፋ ማለት ነው። በሱ ቅቤ ውሃ ሳይነካ እጅሽ ጋር አድርገሽ ለጉሰሽ በሱ ከእጅሽ ትቀቢውና
ሌላ ሰው ሰላም ማለት አይቻልም። እሱ ነው መጥቶ የሚጠብቅብሽ። እስኪ ቢሆን ጭራሽ ሰላም ሌላ እንዳትገቡ ሌላ እና ስለዚህ ያን እጅሽ ትቀቢያለሽ፣ ከንፈርሽ ደግሞ ትቀቢያታለሽ። ሰላም ስትዩ አብረሽ እዚህ ላይ ሳሉ እዛም በኋላ ያለው ለኔ ተይ እና እንደዛ ነው። ሞክሪ። እና የገበያ ነው የምትለኛለህ? አዎ የገበያ እንድትሰጥ ፈልጌ ነው። ምን ነበረ የምትሰራው? ካፌ ነው። ካፌ ነው በከተማችን ላይ አሁን አሉ የተባሉና ደማቅ ካፌ የኔ ነው። አንተ የት አካባቢ? ከጊዮርጊስ ወደ ገጠር መንገድ ስትል ቦይስ የሚለው እዚህ ከገጠር መንገድ አካባቢ ቦይስ የሚለው? ቦይስ የሚለው ያ ትልቁ ካፌ የኔ ነው። እሱ ያንተ ነው? ግን እየቆየ እየቀዘቀዘ መታሰር። አሁን ስራ የለም ነው የምትለው? አሁን ያው ቁሙ መፍታት ነው እንግዲህ ቀኑ እና አሁን ሰው የሚያስገባልህ ነው የፈለግከው? አዎ የስራን ከፈት የሚያደርግልኝ ነው ፈልገው። እሱማ ታዲያ ከኔ ምን ታቶ ሁሉ ተርፏል። እኔ ጋር ይሰጣል። አዎ በዚህ ማዝና ከፍ ያለ ይሰጣል ገበያ ይላል እና ግን ያው የገበያ ስንሰራ ገንዘባችን ደጎስ ይላል። ምክንያቱም ገበያ ነው ደጓሳ ነው። ስንት ነች? ነች ከሆነ 60,000 ብር። 60,000 ብር ችግር የለውም። ዋናው ገበያውን ያግባል። ትከፍላለህ? አዎ ይከፈላል። 60,000 ብር እከፍላለሁ። በቀርሽ እከፍላለሁ። መድኃኒቱማ እንግዲያ ይህች ናት። ምን መሰለህ የምታደርጋት ከውስጧ ሌላ ቋጠሮ አላት። አንደኛዋን ቋጠሮ መንገዱ ላይ ገና ካፌው መግቢያው ላይ እሱን እንግዲህ ሰራሚክም ቢሆን አስነስተህ አስቀብረው። አንዱ ደግሞ ከማብሰያው ላይ እዛ ላይ አደረከው። በቃ በምግቡም ሽታ በምንም ሰው መቶ ጥርቅም ነው የሚለው። ኦኬ ያ መግቢያው ጋር ለአትክልት የተቆፈራል እዛ ገባ ነው። ሰላም ደህና ሀሎ ተርፌ ይኸውልህ አሁን ስራ መጥቷል። የምነግርህን ስማኝ። ይኸውልህ 10,000 ብር ይከፈላችኋል። ቀልድ ያለች ስራ ናት። አዎ የሆነ ካፌ እሱ ገጠር መንገድ አካባቢ ላይ ቻቻ የሚል እንትን ማነው ቦይስ አዎ እሱ ጋር ሄዱና የሆነ ነገር ሰርቼለታለሁ። ለ2 ቀን ሰው እየሰበሰባችሁ ካፌውን ሙሉለት። 10,000 ብር ምንም ችግር የለም። ታውቁኛል እኔን 10,000 ብር በቃ 2 ቀን ሰው እንዳይጎል በቃ እስ አንድ ሰውዬ አይ አታውቀኝም። ተመሳስዬብህ ነው ብቻ የሆነ ቦታ ባውቅ መስጠት ችግር የለም። ተቀመጥክ? ተቀመጥኩ።
ምን ፈልገህ ነው? እኔማ እንደምታውቀው እዚህ በከተማው ላይ ትንሽ በቃ አንዳንድ ሰዎች አሉ፣ ፊት የሚሉ ሰዎች አሉ እና እነሱን ትንሽ ደባደባለሁ እና ምናልባት ያው እቺም ሰው የሆነ ቀን ላይ ከበውም ምን ብለውም በቃ የሆነ ነገር ጥቃት እንዲያደርሱብኝ የሚከላከል ነገር እንዳንተ ለመውሰድ ፈልጌ ነው የመጣሁት። ምንድን የማያስመታ በቃ ራሴን የሚጠብቅ ምንም ነገር እኔ ራሴን ስመተው እንኳን ማንም ወፍ እንኳን እንዳይነካኝ በቃ ማንም እንዳይነካ ትፈልጋለህ? አዎ በቃ እኔ መቀጥቀጥ ብቻ መሰለኝ መማታት ነው የምትፈልገው? አለ ምንም አይነካም። በጥንቃቄ መሰራት አለበት። እኔ እንደዚህ ምናምን ከሆነ እኔ አይመቸኝም። ዝም ብሎ ማሾፍ ምናምን። የኔ መድኃኒት የታወቀ ዓለም የመሰከረለት መድኃኒት ነው። ስለዚህ ተዘጋጅቶ የተቀመጠ ነው። ስለሱ ጥርጥር አይግባ። እያዞርክ ንጨው እንናገርቃለን። ስለዚህ እና ሰርልን መድኃኒቷ ይህች ናት። ምን ታረጋታለህ መሰለህ? እነዚህ እያንዳንዳቸው ልዩ ልዩ መድኃኒቶች ናቸው። እነዚህ በዋዛ የሚገኙ እንዳይመስሉ። ስለዚህ ምን ታረጋለህ መሰለህ? ይችኛዋን በአርጃኖ ቆዳ ያታዝቻ ገመዷ በጣም ምን ቆዳ? አርጃኖ ምንድን ነው? እሱን ፈልገህ እንግዲህ ራስ ታውቃለህ። እንዳትመጣ ከፈለግ ይችን ደግሞ በጉማሬ ይችን ደግሞ በጅብ ቆዳ አድርገህ ሰፍተህ። አንተ ሰው የምን የአራዊት እንስሳ የት ይገኛል? እንግዲህ ተደባዳቢ በሰው ቆዳ ልናልኩ በሰው ተገኘማ ይሰራል። ይሄን እኮ የሰው ከማስገፍፍ ብዬ እኮ ችግር ነው። እንደዚህ ማይራል ሞልታር አንዱን ቂጥለኝ መንቀረዳ በመረቁ ነው። እንደዛ ተገኘማ ችግር የለም። ናሁኑ ግን እስከዛው ድረስ ከመጣ ሰው ይጠብቃል። ከባድ ነው እንትን እስኪ የተደባዳቢ ሳይመስልም ነገሩ ምንድን ነው? የኮርሶን አክብሬ ነው እንጂ ኧረ እኔን እምዛኝ እያልኩ አይደለም። እና ይቺ እንዲያርገህ ይቺን ሸፋን አድርጋት እንደሱ። ስለዚህ በቃ እንግዲህ ምንም አልመታት ማንም አይነካም ተማመስልህ። ግን አንዳንድ ጊዜ ደግሞ ምን አለ መሰለህ ያው በሀገራችን አንዳንድ ችግር መፈጠር አይቀርም። ሰው በዛ ሲልብህ አንዳንድ ነገር ስታደርግ ደግሞ ትንሽ መሮጥ በጣም ጠቃሚ ነገር ነው። እኔ እንትኑ ነገር አስፈላጊ ነው የመድኃኒቱ እንጂ ፍርሃት የለብኝም። የመረጥ ምናምን ይገባኛል። ብቻ ግን አንዳንድ ጊዜ ሩጥ ለቦላ ነው አሳብ እንዳይገባ። በቃ ይመችሽ። ማን ነው ይመችሽ? በቃ ቻው። ምነው እኔ ኑሮ ከበደኝ። ሁለቱን አንድ አድርግልኝ ብለህ ሁለቱን አራት አድርገህ ትሰጠኛለህ? አራት? አዎ። እንዴት ነው? መንታ ሆነብኝ። ወደ አንድ መልስልኝ። ኑሮ ከብዶኛል። ማሳደግ አይሆንልኝም ብዬ እኮ ነው ከአንተ መድኃኒት ስጠኝ ብዬ መጣሁ። እና አሁን አራት ሆኑ? ሁለት ሆነውን አንድ አድርግልኝ ብዬ ብመጣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሰው ማለት እንደዚህ ነው። በቃ በትክክለኛው የሚሰራ ሰራልኝ እኮ ሰራ። አዎ ሰሞኑን በቃ ቤት ተደርጎ ነው አይዋሉ አኩሉን መድኃኒት እንዲሁ አንዳንዶች ሳይገባቸው መጥቶ ይለፈልፉብኛል። እንዴ በቀላሉ ስራ መሰለኝ የተሰራ ስራ። እስከ ዛሬ ራሱ እንደዚህ ያለ ስራ ሰርቻለሁ። የሚገርም ስራ ነው የሰራው። እንኳንም ሰራ ደስ ይለኛል። እንኳንም ሰራልኝ። እና ለዚህ ደግሞ እግዚአብሔር ያክብርልን ብዬ ማመስገን እወዳለሁ። እሱ ነገር ለአንዳንድ ነገር ትሆናለች። እንዲሁ እሱ ነገር የባለፈው እንደሌላ አትስብብኝ፣ በሌላ መንገድ አትይብኝ። እሺ ሌላ ሰው እምልካለሁ። እሺ እና እኔ ምን
አድርጌ ነው የተሳሳተ መድኃኒት የሰጠኝ? አራት ያደረገልሽ እኮ ምን መሰለሽ? መድኃኒቴ የኔ መድኃኒት በሶስት ነው ይገርምሽ። ምን ነው ለኔ የሚያስፈልኝ? እኔ ሁለት ልጅ ማሳደግ አይሆንልኝም እያልኩኝ አንተ አራት ልጅ ነው አሰብኩልሽ ነው? ይኸውልሽ አሁን አራት ጊዜ በምጥ ከምትንበረከቂ አንድ ጊዜ ወልደሽ ሌላውን እናስወልድ መድኃኒት ሰጥሻለሁ። ያን ማሳደጊያ ትሰጠኛለህ? አራቱን ወልጄ ማን ሊያሳድግልኝ ነው? መንግስት የሚርዳሽ እኔ ራስሽም አድርጊ እንደምንም ተዋጭው እንግዲህ። ኧረ ምን አይነት ሰውዬ ነው? አፈር ብላ ዘርህ አይርባ። ነግሬሻለሁ። አፈር ያስበላ ዘርህ አይርባ። እሱስ ላይ መድኃኒት ተበልቶ ያስረባዋል። ምን አይነቷ ናት ደግሞ? አራት ሰዎቹ ብር ያመጣሉ፣ እሱ አራት ትለኛለች። ጠብቂኝ እስኪ የተወሰነ ሰዓት ስራ ይዤ ነው። ምን መድኃኒት? አዎ እኔ መስተፋቅር እንዲወደኝ መድኃኒት ስጠኝ አልኩህ እንጂ በሄድኩበት ሁሉ እንዲከተለኝ መቀመጫ መቆሚያ እንዲሰጠኝ ነው እንዴ አልኩኝ? አልገባኝም። የመስተፋቅር ባለፈው ስራ አለኝ ብዬ ወስጄ ነበር። አውቄሻለሁ እኮ እናቴ ለምንድን ነው ሰውዬው አልፋታኝ እኮ አለ። ጨርቅ ማለት ልብስ እኮ ነው የሆነብኝ ከሰውነት የተላጥቆ። ምንድን ነው የምትይኝ ነገሩ? አልገባኝም። ምንድን ነው የምልህማ በቃ እኔ ሊያሳብደኝ ነው ሰውዬው። ያሳብደኝ? አዎ የስጦሽ መድኃኒት ነው የሚያሳብድሽ? አረ ሰውዬው የተቀባው? አዎ ሰራልሽ? ምን ሰራልኝ? እኔ ነው ላኔ እንዳትወረኝ ነው እንጂ የደረሰ። እንዴት? በሄድኩበት ሁሉ አሁን የሚከተለኝ ስራ ይወጣ እቤት ነው ቁጭ ብሎ የሚውለው። ጥሩ ነው እንጂ ታዲያ እሱ ላይ ፈልገሽ ነበር መጀመሪያ እንዲወድሽ አይደል? ምንድን ነው እና በሄድኩበት ሁሉ አብሮ ወልደው ውሻ ሊከተለኝ ነው እንዴ? እንግዲህ ሰዎቹ እንግዲህ መዘዛችሁን አታምጡብን። እሱን የፈለግሽውን አድርጌልሻለሁ አይደል? ጉድ ደግሞ አንቺ ተዋቸው። እኔማ አልወጣሁም። ራስህን አዙሬ የምጠይቅህ ማተሻው እንድትሰጠኝ እፈልጋለሁ። አዎ ይሻላል። አዎ ይቅርብሽ። አዎ ይቅርብኝ። እንዴ እንደዚህ ሆኖ ፍቅር የለም ይቅርብኝ። እኔ ካልሽ ምን እኔ ገንዘብሽን ይጭነቀው እንጂ ዙሪያ መጀመሪያ እንደከፈልሽው ትከፍያለሽ፣ ይሰጥሻል። እከፍላለሁ፣ የፈለገውን ያክል እከፍላለሁ። እንደዚህ ፈታ ፈታ ስትማ ደስ ነው የሚለኝ። እናቴ ምን አለው ብለሽ መድኃኒቱማ ነገር የለም ማለት ነው። የለም እኔ ልጅ ነሽ ምን ልበልሽ ብለሽ ነው? መድኃኒቱ የለም። ለምንድን ነው የሌለው? አለቀ መሰለኝ። እነዚህ ጋር ነበሩ የቀሩ ናቸው። የለም። እሺ ልትሰራልኝ አትችልም? ያው እንግዲህ እንዴት ከሌለ ምኑን ሰራሁልሽ? ያው አረ መድኃኒቱን አሁን ይሄን አልግተው ነገር እንትን አድርጊ። ምን መሰለሽ የምልሽ ነገር ቢኖር አሁን በቅርቡ ስለማይገኝ ገና ስንት ደክመን መሰለሽ እማወጣበት እማንገባበት ጉድጓድ የለም ይሄን ለመስራት። ስለዚህ በሌላ ቀኔና አዘጋጅቼ ልቆይሽ። ያው እንግዲህ መጀመሪያ የፈልግሽ የነበረውን እንዳልፈልግ ሰድሻለሁ። በሌላ ጊዜ አደራ። እሱማ ለራሴ የምሰራው ግድ የለሽ። ብዙ ሰዎች የሚሰራም የማይሰራም መድኃኒት ሰጥቻለሁ። ይሄ ደግሞ ሰው ይሄን አደረግከኝ ብሎ እንዳይመጣ የሚያደርግ መድኃኒት ነው። ይሄ ግጥም አድርጌ እጠጣዋለሁ። ማንም ምን እንደሰራው ትዝ አይለው። ምን ሆነ ነው? ቆይ በቶሎ አንተ ቆይ ታሾፋለህ አይደል? ምን አድርጌ
ምን አይነት መድኃኒት ሰጠን? ምን ሚስ ኢልዛ አንተ እኔን ነው አያስመታም ብለህ እንዲያደርገህ ራስህን አስፈንክተህ ትሰደኛለህ? ምንም ነው እንዴ? ነው እንጂ አንተን እኮ ነው ተወመኔ